እኔ የአስም ታማሚ ነበርኩኝ። ለስንት ዓመት? ለ4 ዓመት። መድኃኒት ተጠቅሚ ነበር? መድኃኒት እጠቀም ነበር። እስኪ የት አለ መድኃኒቱ? እሺ እሺ፣ እንዴት ነው የምታረጊው? ይሄንን እስኪ አሳይ። አፍንጫዬን ይዘና እንደዚህ እሺ፣ 6 ጊዜ ነፋለሁ አፌ ውስጥ። አፍሽ ውስጥ? አዎ። እንደዚህ ይዘሽ? እንደዚህ ይዤ 6 ጊዜ። እስኪ ኦኬ። እንደዚህ ይነፋል ማለት ነው። እንደዚህ። እሺ፣ ይከፍታል? ያኔ ይከፍታል። እሺ፣ ለስንት ዓመት ይሄን አረግሽ? ለእኔ ይሄንን የተጠቀምኩት ለ1 ዓመት ነው። 1 ዓመት? አዎ። ከዛም በፊት ግን ዝም ብዬ በቃ እንትን ል ነበር። ነኛል መተንፈስ አልችልም። እሺ፣ ጭራሽ አልተነፍስም። ሌሊት 8 ሰዓት 9 ሰዓት እና ቤቴ አስፋልት አካባቢ ነው መርካቶ። እወጣና አስፋልት ላይ በቃ ዝም ብዬ እሄዳለሁ። ሌሊት 8 ሰዓት 9 ሰዓት ተነስተሽ ስለሚያፍነኝ መተንፈስ አልችልም። ከቤት ወጥሽ ወክነ ማድረግ ምጀምር በቃ እሄዳለሁ ዝም ብዬ እና እነ ታዴ ሁላ ያውቃሉ። እነ ታዴ ሌሊት ተጠርተው ይመጡ ነበር። ታዴ የኛ ተባረክልኝ። እሺ። እና 4 ዓመት ሙሉ እንደዛ ሲያመኝ እታችኛው ቸርች ሸዋና ታዴ ናቸው የጋበዙኝ የመጀመሪያ ጊዜ። እሺ። ኦርቶዶክስ ነበርኩኝ። ከዛ ኦርቶዶክስ ነሽ ነው የመጣሽው? እሺ። ሆኜ እዛ ቸርች መጣው። ስመጣ ገባሁኝ። አጋንንቱ ጮኸ። ድግምት እንደተሰራብኝ ከ4 ዓመት በፊት እንደተሰራ ሁሉ ነገር ጮኸ፣ ወጣልኝ ማለት ነው። እሺ። ከዛም በኋላ እዚህም ደግሞ ድጋሚ እንደዚሁ ጮኸ፣ ወጣልኝ። ከዛም በኋላ መሃል ላይ አንዴ አመመኝ እንደዚሁ። እሺ። ሌሊት 6 ሰዓት ከምናምን ላይ ነው ባለቤቴ ደውሎ ታዴን ጠራ። ከታዴ ጋር በራይድ ይዘውኝ ፖሊስ ሆስፒታል ሄድን። ፖሊስ ሆስፒታል ስንሄድ ይሄንን ሰጡኝ። እዛም ደግሞ አደረጉልኝ። ይሄንን ይዘሽ ቤትሽ ሂጂ፣ ከነገ ጀምረሽ ቋሚ ቀጠሮ ይደረግልሽና ቋሚ ታካሚ ትሆኛለሽ፣ በወር ትመጫለሽ አለኝ። ከዛ እሺ ያልኩኝና ገባው። ዋትም አልሄድኩም እኔ እንደዛው ሌሊት ሲያፍነኝ የተጸለየበት ውሃ ሁሌ ይዤ ነበር የሚሄደው ወደ ቤቴ። መጸለይ አልችልም፣ ምክንያቱም አፍኖኛል። መተንፈስ ሁሉ አልችልም እኔ። ሲያፍነኝ ያንን ውሃ ነው የምጠጣበት፣ የተጸለየበትን ውሃ ስጠጣበት ይከፍትልኛል ወዲያውኑ ማለት ነው። ውሃው ወዲያውኑ ይከፍትልኛል። ኢየሱስ ያድናል በለው እባክህ። ለሚያምን ስንቱ ይቻላል? ይቻላል። እሺ። እየተጸለየበትን ውሃ እንደዛ እየተጠቀምኩኝ ከዛም በኋላ አሁን ጭራሽ ጠፋ። ከኔ ጋር የዛኔ ሐኪም ቤት ስንሄድ የነበረው የባለቤቴ ጓደኛ አስም ታማሚ ነው። እሺ። እና እሱ አሁን ሆስፒታል ተኝቶ በኦክሲጂን ነው ያለው። አሁን አንቺስ? እኔ ግን ከዛ ያው አሁን 1 ዓመት ሆኖኛል። 1 ዓመት ሙሉ ምንም የለም። ይሄንንም ለምስክርነት ነው ያስቀመጥኩት። እስከዛሬ ያስቀመጥኩት እባክህ ኢየሱስ ያድናል። እና 1 ዓመት ሙሉ ሰላም ሆነሻል? 1 ዓመት ሙሉ ሰላም። ሌላ ጊዜ ነው ክረምት ሰላም የለኝም። መስከረም ሲመጣ እንደዚህ ጥቅምት ሲሆን፣ አሁን ግን እኔ እግዚአብሔር ይመስገን ምንም ነገር የለም። ፈውስሽ ለዘላለም ይጽና። በረከት ወደ በረከት ይጂ በኢየሱስ ስም አጸና። አሜን። ትናንትና አይኔ ዞር ብዬ ሳየው የኔን መነሻዬን የዋሊት ስቃኘው ትናንትና አይኔ